ጎሎቹን በቀላል የሚያገባ ግን ዛሬ እየሳተ ነው። ብዙዎች እንዲህ እያሉ ነው። አቅሙ ወርዷል፣ እድሜው ደርሶበታል፣ ጊዜው አልፏል። ከትንሽ መንደር ጀምሮ ዓለምን ያስደነቀ ከመቀመጫ ተጫዋችነት ወደ ሊቨርፑል ኮከብነት። ይህ ቪዲዮ ግን ቀላል አይደለም። እውነቱን እናሳያለን፣ ያልተነገረውን እነግራለን እና ለምን እሱ አሁንም ንጉስ እንደሆነ እናሳያለን። እንግዲህ ታሪኩን ከመጀመሪያ እንጀምር። የመሐመድ ሳላ ታሪክ ከተራ ልጅነት ጀምሮ ወደ ዓለም ኮከብነት የደረሰ ሰው ነው። አንድ ሰው ስሙን ሲጠራ በእግር ኳስ ዓለም ንጉስ ተብሎ የሚጠራ እርሱ ነው፣ መሐመድ ሳላ። መሐመድ ሳላ በ1992 ዓ.ም በናግሪን ተወለደ። ይህ ትንሽ መንደር በጅቡቲ ውስጥ ያለ ሲሆን ብዙ እድሎች ያልነበሩት ቦታ ነበር። ሳላ ከሕፃንነቱ ጀምሮ ኳስን በጣም ይወድ ነበር። እንደ ብዙ ልጆች ሳይሆን ህልሙ ትልቅ ነበር። የዓለም ምርጥ ተጫዋች ለመሆን ትምህርቱን እየተማረ በቀን ከ4 እስከ 5 ሰዓት በኳስ ላይ ልምምድ ያደርግ ነበር። ከመንደሩ ወደ ልምምድ ቦታ ላይ ለመድረስ ለእርሱ አስቸጋሪ ነበር፣ ምክንያቱም የሚኖርበት ቦታ ከልምምድ ቦታው ስለሚርቅ። ነገር ግን ህልሙን አልተወውም። ሳላ በ14 ዓመቱ ወደ ኤል ሞካሎን የታዳጊ ቡድን ገባ። እዚያም በፍጥነትና በቴክኒኩ በፍጥነት ተለየ። ከ2010 በ18 ዓመቱ ዋና ቡድን መጫወት ጀመረ። ነገር ግን ትልቅ እድል አልተሰጠውም። በ2012 ሳላ ወደ ኤፍሲ ባዝል ተዘዋወረ። እዚያ ላይ የአውሮፓ ትኩረት ወደ ሳላ መዞር ጀመረ። በዩኢኤፍ ቻምፒየንስ ሊግ ላይ ያሳየው አቅም ብዙዎች ክለቦችን አስደነገጠ። 2014 ላይ ወደ ቼልሲ ተዘዋወረ። ነገር ግን እዚያ እድል አልተሰጠውም። ብዙ ጊዜ በመቀመጫ ላይ ይቀመጥ ነበር። ሳላ ወደ ፊዮሬንቲና ተቀላቀለ። ከዛም ሮማ ተዘዋወረ። እዚያ ነው የተለወጠው። ፍጥነቱ፣ ግብ ማስቆጠሩና እምነቱ በጣም ከፍ ብሎ ታየ። እንደገና ዓለም ወደ ሳላ መመልከት ጀመረ። 2017 ላይ ወደ ሊቨርፑል ተዘዋወረ። ከዚያ ጀምሮ ታሪክ ተጻፈ። በመጀመሪያ ዓመቱ 32 ግብ አስቆጠረ። ይህ በፕሪሚየር ሊግ ታሪክ ከፍተኛው ነበር። አሁን ሳላ ከ30 ዓመት በላይ ነው። አንዳንድ ሰዎች አቅሙ ወርዷል ይላሉ። ነገር ግን እውነቱ ምንድን ነው? እርሱ እንደ ቀድሞ ፍጥነቱ ላይ ትንሽ ቀንሷል፣ ግን ልምዱና ጨዋታው እና አእምሮው በጣም ከፍ ያለ ነው። እርሱ አሁንም በሊቨርፑል አስፈላጊ ተጫዋች ነው። ስለ መልቀቁ ወሬ ብዙ ጊዜ ይወጣል። በቅርብ ሚዲያ ላይ ወጥቶ እንደተናገረው በቀጣይ ዓመት ሊቨርፑል ለቆ እንደሚወጣ ተናግሯል። አንዳንዶች ወደ ሳውዲ ሊግ ሊሄድ ይችላል ይላሉ። ነገር ግን እስካሁን የተረጋገጠ ነገር የለም። እስከ ዛሬ በሊቨርፑል ያሳየው አቅምና ችሎታ እና የዋንጫ ክብር አስመልክቶ ሊቨርፑል በነፃ ወደ ፈለገው ክለብና ሊግ እንዲሄድ ፈቅዶለታል። የመሐመድ ሳላ የቤተሰብ ሕይወት። ሳላ በሜዳ ላይ ብቻ አይደለም የሚታወቀው፣ በቤተሰብ ውስጥም እጅግ ዝቅተኛና ታማኝ ሰው ነው። ሳላ ያገባት ሚስቱ ማጂ ሳዲቅ ናት። እሷ ከእርሱ ጋር ከልጅነት ጀምሮ የተዋወቀች ሰው ናት። እነሱ በ2013 ተጋብተዋል። ሳላ 2 ልጆች አሉት፣ ማኪ መሐመድ ሳላ እና ካያን መሐመድ ሳላ። ሳላ ብዙ ጊዜ ከልጆቹ ጋር የሚያሳይ ፎቶ ይለጥፋል። ይህም እንደ አባት እጅግ ቀላልና ወዳጅ እንደሆነ ያሳያል። መሐመድ ሳላ ጠቅላላ ጎሎቹ ከ300 በላይ ናቸው። አሲስት ከ100 በላይ ነው። በሊቨርፑል ብቻ ከ200 በላይ ጎል አስቆጥሯል። ከ80 በላይ አሲስቶች አሉት። በፕሪሚየር ሊግ ብቻ ከ150 በላይ ጎሎች አሉት። ከ60 በላይም አሲስት አለው። መሐመድ ሳላ እንደ ተጫዋች ብቻ አይደለም የሚታወቀው፣ እርሱ ከአፍሪካ የወጣ የዓለም ኮከብ ነው። ብዙ ሰዎች እንዲህ ይላሉ፣ እርሱ ከአፍሪካ ታላላቅ ተጫዋቾች አንዱ ነው። በዘመኑ ውስጥ በጣም የሚያስፈራ የክንፍ ተጫዋች ነው። ሁል ጊዜ ጎል የሚያመጣ ተጫዋች ነው እያሉ ያሞካሹታል። ታዋቂ ተንታኞች ስለ ሳላ የሚሉት እርሱ ቋሚ ተጫዋች ነው። በየዓመቱ ከፍ ያለ አቅም ያሳያል። በጎል ማስቆጠርና እድል መፍጠር ላይ ከፍተኛ ተጽዕኖ አለው። በሊቨርፑል ስኬት ውስጥ ቁልፍ ሰው ነበር። አንዳንዶች ደግሞ እንደዚህ ይላሉ፣ አሁን እድሜው እየጨመረ ነው፣ ፍጥነቱ ከቀድሞ ትንሽ ወርዷል። ግን አብዛኛው ተንታኞች በአንድ ነገር ይስማማሉ፣ እርሱ አሁንም ምርጥ ተጫዋች ነው። ታዋቂ ተጫዋቾችም ሳላን በጣም ያከብራሉ። ክርስቲያኖ ሮናልዶ፣ ኬቨን ዴ ብሩይን፣ ሳዲዮ ማኔ ሳይቀር ስለሱ ይናገራሉ። እሱ በዓለማችን ውስጥ ምርጥ ከሚባሉ ተጫዋቾች አንዱ ነው እያሉ ያነግሱታል። ከመሐመድ ሳላ ሕይወት ምን እንማር? ከመሐመድ ሳላ ታሪክ የጎል ታሪክ ብቻ አይደለም፣ የሕይወት ትምህርት ነው። አንደኛ፣ ከችግር መነሳት። ሳላ ከትንሽ መንደር ጀመረ። መንገዱ ቀላል አልነበረም። ሳላ
ከሚያስተምረን ነገሮች አንዱ የት እንደጀመርክ አይደለም፣ አስፈላጊው ነገር የት እንደምትደርስ ነው። ሁለተኛ፣ ሰዎች ሲጠሉ አትቁም። በቼልሲ ሳለ አልተሳካለትም። ብዙ ሰዎች ፊኒሽድ ብለውት ነበር፣ ግን እርሱ አልቁምም። ዛሬ የሚንቁ ነገ ግን ያደንቀዋል። ሶስተኛ፣ ራስህን እንደገና ፍጠር። በኤኤስ ሮማ እና ፍሪዮንቲና ሳለ እንደገና ተነሳ። ካልተሳካልህ መጨረሻ አይደለም፣ አዲስ ነገር መጀመሪያ ነው። አራተኛ፣ ጥረት ከተስፋ ይበልጣል። ሳላ በተፈጥሮ ብቻ አልደረሰም፣ በብዙ ሥራ ነው የደረሰው። ግን ጥረት ካለ ነው የምታሸንፈው። አምስተኛ፣ ስኬት ካገኘ ትህትናህን አትተው። ሳላ ታላቅ ኮከብ ሆኖ ቀለል ያለ ሰው ነው። ከፍ ብትል እንኳን ሰውነትህን አትርሳ። ስድስተኛ፣ ከጨዋታው የምንማረው ፍጥነት ፕላስ ውሳኔ እኩል ይሆናል አደጋ። እድል ካገኘ አትተወው። ሁል ጊዜ ጎል ለመፍጠር አስብ እንጂ እድል ሲመጣ ዝግጁ ሁን። ሰባተኛ፣ መውረድህ የተፈጥሮ ነው። አሁን አንዳንድ ሰዎች ሳላ ወርዷል ይላሉ፣ ግን ይህ በሁሉም ታላላቅ ተጫዋቾች ይከሰታል። ሁል ጊዜ ከፍ ብሎ መቅረት አይቻልም፣ ግን መመለስ ይቻላል። ውድ የቡራ ኤፍሲ ተከታታዮች ይህን ቤት ሰብስክራይብ በማድረግ ያበረታቱን። የእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እኛን ያበረታታናልና። ሰላም ጤና ይስጥልኝ። ይመቻችሁ።